አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ጠፍቻለሁ በዚህ 2 ቀን። እንግዲህ ረመዳንም የሄደ ሲመጣ ነው መሰለኝ። እኔ እንጃ የሰራን ነበረ ግን አልቀረስኩኝም። ዛሬ ሾርባ ልሰራ ነው። ሾርባ አደስ ነው የምንሰራው። ያው ምስር ማለት ነው። አደስ በአረብኛ አደስ ነው፣ በአማርኛ እንትን ነው ምስር ማለት ነው። እዚህ ጋር ሽንኩርት 2 ሽንኩርት፣ 2 ቲማቲም፣ ካሮት፣ ድንች፣ ነጭ ሽንኩርት ሁላቸው ማለት ነው ፍሬሹ አብረን ከእንትኑ ጋር እናንገነፍለዋለን ከአደሱ ጋር። አደስ ይሄኛው የወላችሁ እኛ ጋር ብዙ ሰው ስላለ ይሄ ነው ሙሉውን ያጠብኩት ማለት ነው። እናንተ ጋር 2ቴም 3ቴም መስራት ትችላላችሁ። ብዙ ነው ማለት ነው። በኋላ ነው አንድ ላይ ይፈጫል እና አሁን አንድ ላይ አድርጌ አንተከትካቸዋለሁ ማለት ነው። ከዛ በኋላ በእንትን ይፈጫል። እዚህ ጋር ደግሞ አሳ መሽዊ ልሰራ ነው። እዚህ ጋር ደግሞ ስጋ ቀቅያለሁ። ስጋውን ያው መጀመሪያ አጥቤ ውሃውን አጥቤ ደፍቻለሁ። አንተክትኬ አጥቤ ደፍቻለሁ። ሁለተኛ ዙር ነው የቀቀልኩት። ሁለተኛ ዙር ስቀቅለው ያው ፍሬሽ ቅመሞች ነው ያደረኩት እንዳለ ቁርንፍድ፣ ግርፈ፣ ሄል ሁሉም ፍሬሽ ማለት ነው። ይሄ ወረቀ ቃር፣ ሽንኩርት፣ ነጭ ሽንኩርት ሁላቸውም በአንድ አድርጌ ጨምሬበት ቀቅየዋለሁ። ትንሽ ከሞንና ኩርኩም በሐራት ምቸከር ትንሽ ግማሽ ማንኪያ አድርጌበታለሁ። አሁን ይሄ ስጋውን አጥልዬ ውሃውን ሩዝ እሰራበታለሁ። ስጋውን ደግሞ ኸሽወ እንሰራዋለን ማለት ነው። ኢንሻአላህ ኔክስት እንገናኛለን። ጠብቁኝ። ያው የአሳውን መሽዊ ማለት ነው የሚደረገው። ኩዝባራ የተፈጨ እንትን ስፈንጅ የሚሉት ሸበድ፣ ቲማቲም፣ ሽንኩርት፣ ቃሪያ የሚያቃጥለው ቃሪያ ደር፣ ፍልፍል ባርድ ማለት ነው። ፍልፍል ባርድ ሁላቸውም ሎሚ ኸል። ከዛ በዚህኛው ትንሽ ኩርኩም፣ ትንሽ ይሄ አሳ ቅመም፣ ይሄኛው ደግሞ ከሞን፣ ፍልፍል አስወድ፣ ሊሞን አስወድ፣ ፓፕሪካ ሁላቸው ማለት ነው። እነዚህ ቅመም እንዳለ ይደረግበታል፣ ይተበላል ማለት ነው። ዘይቱን ትንሽ ምንድነው ይሄኛው ደግሞ አለ የሶስ የተዘጋጀ ሶስ ነው። እንደ ህንድ ተምር ነገር ነው ግን ሶስ ነው ይሄ ማለት ነው። እና ነጭ ሽንኩርት እና ዝንጅብል አዘጋጅተን ፍሪጅ አድርገን ነበር። እነዚህ በሙሉ አንድ ላይ ይቀመማሉ ማለት ነው። ከዛ በኋላ ያው በዚህ መልኩ ፍርም ላይ በዚህ ውስጡ እንዳለ እንዲየከፈትን የተቀመመው ባህራ ጥቅጥቅ አድርገን እናደርግበታለን። ይሄ እንትን ቤድ ይሉታል እነሱ ይፈልጉታል፣ እንቁላሉ ማለት ነው ይፈልጉታል። አይወጣም ላዩ ባህራት በደንብ እንዲጠጣ እንደዚህ ትንሽ ከፈት ታደርጉታላችሁ በቢላዋ ማለት ነው። ትንሽ ያው ከፈት አድርጋችሁ ባህራት በደንብ እንዲደርሰው ውስጡ ግን ከሽፎው እዚህ ውስጥ ነው የሚጠቀጥቅበት ማለት ነው። ቃልጌ እከድነውና ፍርም ውስጥ እናስገባዋለን ማለት ነው። ውዶቼ ቅመሞቼ ይኸው ከሽፎውን ማለት ነው። ቃሪያና ወረቀ ቃር እና ሽንኩርት ትንሽ ሰዓት በራሱ ጥብስ ይላል ማለት ነው። በራሱ እንትን ይበልና ትንሽ በራሱ ከበሰለ በኋላ ነው ዘይት የምናደርግበት። ዝም ብሎ ውሃውን የመጠጠ ሽንኩርቱ ትንሽ በሰል ይላል ማለት ነው። ቃሪያ እንዲያቃጥል ነው። እናንተ ላትፈልጉም ትላልኛ የሚያቃጥል ነገር ስለሚፈልጉ የሚያቃጥል ቃሪያና ወረቀ ቃር ሽንኩርት አብረን ነው የምንጠብሰው ማለት ነው። ሳሎናም ሲሰራ ሁሉም ነገር ሲሰራ ማለት ነው። ይሄ ይመስላል ማለት ነው። ከላይ ውስጥ ጠቅጥቀን ካበቃን በኋላ እያችሁት እንዲጥቅ አድርገን ሁሉም ቦታ ካደረስን በኋላ በላዩ ሊሞን አስወድና ፍልፍል አስወድ ኩርኩም ተነስንሶበታል እና እነዚህ ስሌስ 1 ሽንኩርትና 1 ቲማቲም እንደዚህ በክቡ ተቆርጧል ማለት ነው። ከዛ ከጎኑ እንደዚህ እንደረድርበታለን አብሮ ጥብስ እንዴ እና ዘይቱን እንዳይደርቅ ማለት ነው። በላዩ ህስባር ነው ምንድነው የሚሉትም እሱም ይደረግበታል። እኔ በሶሱ ላይ ማለት ነው። ቁምጣጤ ነገር ነው።
አያችሁ ተራ ቃሳይን በዚህ ተጠናቋል ማለት ነው። አሳው እንደዚህ ይመስላል። አሁን ፍርም ማስገባት ብቻ ነው የቀረው። ፍርም ነው ማስገባው። ከታች የወላችሁ አልሙኒየም አድርጌበታለሁ። በአልሙኒየም ደግሞ ወረቀት ዝብዳ ይሉታል። ይሄኛው ወረቀት ነው ለፍርም የሚገባ ነው። እንትን አይልም አይጣበቅም ማለት ነው። በኋላ ሲበስል ይኸው ወረቀት ዝብድ ከላይ ላይ ይለብሳል ማለት ነው። ወረቀት ዝብድ ይለብስና ከዛ ይኸው በአልሙኒየም ይሸፈናል ማለት ነው። ይኸው እንትኑ ከሽቦ በዚህ መልክ ደርሰዋል። ድንች አድርጌ ዘይት አድርጌ ጥብስ እያደረግን ነው። ከዛ የተፈጨ ቃሪያና ኩርኩም፣ ከሞን፣ ፍልፍል አስወድ ትንሽ ትንሽ አድርጌ ያለው ማለት ነው። ኢንሻአላህ መጨረሻው ቀርጽላችኋለሁ። ያው ከዶሮ እንትን ከሽቦ ከሰራ ነው ጋር ይመሳሰላል፣ ግን ይሄ ለስጋ ነው ማለት ነው። እና ነጭ ሽንኩርት ትንሽ የተፈጨ ግማሽ ማንኪያ ማለት ነው። ዝንጅብል የተፈጨ ግማሽ ሩብ ማንኪያ ትንሽ፣ ሁለቱም ግማሽ ማንኪያ ይደረጋል ማለት ነው። ተፈጭቶ ፍሪጅ የተቀመጠ ነው። ነጭ ሽንኩርትና ቱም ማለት ነው። ነጭ ሽንኩርትና ዝንጅብል። ያው ሾርባው በዚህ መልኩ ደርሰዋል። አንድ ማጆን ካባ አድርጌበታለሁ። ማጆን ካባ ነው የሚባለው፣ ማጂ ማለት ነው። ማጂ አንድ ፍሬ አድርጌበታለሁ። ማጂ ሳልሳ አይደለም፣ ካቡ አንድ አድርጌበታለሁ፣ አንድ ፍሬ ብቻ። እና አሁን ይሄ አነሳውና ትንሽ ከቀዘቀዘ በኋላ እፈጫለሁ ማለት ነው። ይኸው አብቅቷል ማለት ነው። በዚህ እንግዲህ አደሱ እንትን ጨምሬበታለሁ። አተርክክ መጨረሻ ላይ አተርክኩ ባለፈ ማሳይቻችኋለሁ። ገንፈል ይደረጋል መጀመሪያ። ከዛ በኋላ ሀሽዋውን ካበቃላት በኋላ አንድ ላይ ተጨምሮ ነው ማሰለው። በዚህ መልኩ ሀሽዋው ጨርሰናል ማለት ነው። እና ትንሽ ኸልና ኸል መጥሁል ኸልና ኸል ይለያሉ ማለት ነው። ኸል ማለት ይሄ ማለት ነው። አይቼቶ ነው የምንለው ኢትዮጵያ ላይ አይቼቶ። እዚህ ትንሽ በጣም ቆምጠጥ ይላል፣ አሪፍ ነው። በዚህ ኸል ማለት ደግሞ ኢትዮጵያ ምን ነበር የሚባለው? ኸል እንደኛ ነው፣ በአረብኛም ኸል ነው። እንግዲህ እንጃ በአማርኛ ሌላ ስም ይኖረው አላውቅም። በዚህም ትንሽ ከሽወ ሲሆን አሪፍ ነው፣ ሽታውን ደስ ይላል ማለት ነው። የተፈጨ ኸል ትንሽ አድርጌበታለሁ። በዚህ አብቅተዋል ማለት ነው። ከሽወ ይኸው ሰመንና ትንሽ ሰመንና 2 ማንኪያ ዝብዳ አድርጌበታለሁ ማለት ነው። ከዛ በኋላ ያው የተፈጨ ሾርባውን የመጀመሪያ የሰራ ነው ሾርባ ተፈጭቶ ማለት ነው። ያው ይመስላል ማለት ነው። እንግዲህ ቅመሞቼ ይኸው ዝብዳ ይሄ ማለት ነው። ዝብዳ በዚህኛው 1 ማንኪያ እና ሰመን ደግሞ ይሄ አቆታላችኋ። ሰመን የቀለጠ ቅቤ ማለት ነው። ያው ምግብ ነው የቀለጠ ቅቤ፣ እንደዚህ እንድታሸገ ነው የሚመጣው። በዚህ ቅቤና በዚህ በዝብዳው 1 ማንኪያ አድርጌያለሁ ለጣዕሙ። እሱ ከቀለጠ በኋላ በላይ ላይ የፈጨሁት ሾርባ ጨምሬያለሁ ማለት ነው። ይኸው ይሄ ይመስላል። ከዛ አሁን ትንሽ ተንተክልና ያበቃል ማለት ነው። በላይ ላዩ ትንሽ ኩዝባራና መቅዶንስ መጨመር ትችላላችሁ ከፈለጋችሁ። ያው ፍሪጅ ውስጥ ነው፣ ፍርም ውስጥ ላደረገው ነው። ይሄኛው ትንሽ ሶያ ሶስ አድርጌበታለሁ እና ዘይቶን ትንሽ ጨውና ማይወርድና ዘፈራን ተቀላቀላለ። ማይወርድና ዘፈራን ለከለሩ አረግበታለሁ ማለት ነው። ያው ስጋዬን በዚህ መልኩ ደርሰዋል ማለት ነው። ሩዙ በዚህ መልኩ ደርሰዋል ማለት ነው። መጨረሻ ላይ ከላይ ላይ ማይወርድና ዘፈራን አድርጌበታለሁ። ያው ጣዕሙ እንዲወስድ ዶሮ ስጋውን ክርም አውጥቼ ከሩዙ ላይ አድርጌዋለሁ። ከሽወ ትንሽ ቀንሼ በጎን አድርጌበታለሁ። ከዛ
አሁን ገስጢር አድርጌ ጋዝ ቀንሼ ጋዝ ላይ ጥደዋለሁ ማለት ነው። መጨረሻውን ቀንሼ ቁጭ አደርገዋለሁ ማለት ነው። በዚህ ላይ አብቅቷል። በላይ ላዩ ራሱ ኮስበራና መቅዶንስ መነስነስ ትችላላችሁ ማለት ነው። የተዘጋጀ ጥሩ ጠረን ይኖረዋል ማለት ነው። ትንስል ሲከፈት